ዛሬ ደግሞ የቋንጣ ፍርፍር አብረን እንሰራለን። አብራችሁን ቆዩ። አሁን እንደምታዩት የተዘለዘለ ስጋ አለኝ። እሱን ትንሽ በርበሬ፣ ትንሽ ጨው፣ ትንሽ ኮረሪማ አድርጌ በደንብ አድርጌ አሽቻ ዋህደዋለሁኝ። ከዛ እንደምታዩት ማድረቂያ ውስጥ ከትቼ 1-3 ሰዓት ፈጅቶበታል። ከዛ እሱን እስኪያደርቅልኝ ድረስ እኔ ሌላ ስራ እሰራለሁ። አሁን እንደምታዩት ስጋውን ወደ መስራት ነው የሚሄደው። የበሰለ የሽንኩርትና የካሮት ፔስት አለኝ። እዛ እሱን 1 ማንኪያ አደርግና ትንሽ ጠበስ ካደረኩት በኋላ በዘይት በርበሬ ጨምሬ በደንብ አቁላለዋለሁኝ። ከዛ እንደምታዩት ቲማቲም ትንሽ ጨምሬያለሁ። በዲሃይድሬተር የደረቀ ቋንጣ ስለሆነ ለፍርፍር ድርቅ አይልም ማለት ነው። ስለዚህ እሱን ከጨመርኩኝ በኋላ ነው መጨረሻ ላይ ቋንጣውን ስብርብር አድርጌ ጨምርበታለሁ። ያው እንደምታዩት ድርቆሽም ከሆነ ድርቆሽ፣ እንጀራም ከሆነ በእንጀራ ቅቤ አድርጋችሁ ጨው የሚበቃውን ያህል አድርጋችሁ መመገብ ነው አውጥቶ ማለት ነው። አመሰግናለሁ።